ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ኮሲቭ ዲቫይስስን ፓርት 2 ይሆናል። ብዙ አይነት ኮሲቭ ዲቫይሶች አሉ። ከነዛ ኮሲቭ ዲቫይሶች መካከል በሲሚላሪቲ ወይም ደግሞ ሾዊንግ ሲሚላሪቲ ተመሳሳይነታቸውን የሚገልጹ የሴንተንስን የክሎዙን ሊሆን ይችላል ወይም የወርዶችን ሊሆን ይችላል ሲሚላሪቲነት የሚገልጹ ኮንጃክሽኖችን አይተናል። ሶ አሁን ደግሞ ኮንትራስቲንግ ወይም ደግሞ በተቃራኒ ሾዊንግ ዲፍረንስን የሚያሳዩ የተለያዩ ኮንጃክሽኖች አሉ። ሶ እነዚህ ኮንጃክሽኖች ዲስ ወርድስ ሲግናል ዳት ቱ ቲንግስ አር ዲፍረንስ ኦር ዳት አን አይዲያ ዳትስ አንኤክስፔክትድ ዳት ሚንስ ምን ማለት ነው? ኤክስፔክት የምናደርገው ነገር ፖዚቲቭነስ ነው። የሆነ ፖዚቲቭ አይዲያ ከሆነ ፖዚቲቭነስ ነው። ነገር ግን ኔጌቲቭ የሆነ አይዲያ ይመጣብናል። እንዲሁም ደግሞ ኤክስፔክት የምናደርገው ኔጌቲቭ አይዲያ ከሆነ ያ ማለት ዋናው ሀሳቡ ኔጌቲቭ ከሆነ ኤክስፔክት የምናደርገውም ኔጌቲቭ ነው። ነገር ግን ፖዚቲቭ ሊመጣብን ይችላል። ለምሳሌ አበበ ትምህርት ቤት በመሄድ የሚሰጠውን ማንኛውንም አይነት ትምህርት በክላሱን አቴንድ በማድረግ ይከታተላል። ሶ ከተከታተለና በአግባቡ አቴንድ ካደረገ የሚያመጣው ውጤትም ጥሩ ይሆናል። በአጠቃላይ ያለው ነገር በሙሉ የተሻሻለ ነገር ነው የሚሆነው። ነገር ግን ኤክስፔክት የምናደርገው ነገር ያ ሆኖ አንኤክስፔክትድ የሆነ ነገር ያጋጥመናልና ውጤት አይሰራም ማለት ነው። ሶ ያ ምንድነው? አንኤክስፔክትድ የሆነ አይዲያ ነው የሚመጣው። ሰው ሾዊንግ ዲፍረንስ የሚለውም ለዛ ነው። ከነዛ መካከል ሞስት ኮመን የምንጠቀመው ወርድ ማን ነው? በት ነው። በት የምንለው ከፋንቦዮች ወይም ደግሞ ከኮኦርዲኔቲቭ ኮንጃክሽኖች ውስጥ ይመደባል። ሶ በት ምንድነው? በጣም አጭርና ሲምፕል የሆኑ ሰንተንስሶችን ወርዶችን ለማገናኘት ነው የሚጠቅመን። ያ ማለት ምን ማለት ነው? ያ አረፍተ ነገር ቀለል ያለ አረፍተ ነገር ነው፣ ይህ ውስብስብ ነው በሚለው አይደለም የምንሄደው። የሚጠቀማቸው ወርዶች የሚለውን አይደለም የምንሄደው። ብቻ ግን ሰንተንስሱ በአንድ ሀሳብ ነው የሚቋጨው። ያ ማለት አበበ ትምህርት ቤት ሄደ ካልን ሌላው ሰው ደግሞ ወይም ደግሞ አስቴር ደግሞ እንደዚህ ያደረገች ማለት የለብንም። ያ ከሆነ ሁለት ሰንተንስስ ሆነ። ነገር ግን ሰንተንስሱ በአንድ ብቻ ነው ሊቋጭ የሚችለው within the conjunction of but ማለት ነው። ሶ የበትን ፋንክሽን ስንመለከት the most common indirect conjunction for contrast በቃ ዳይሬክትሊ የምንጠቀመው most common የሆነ shortest የሆኑ ሰንተንሶች ወይም ሲምፕል ሰንተንሶችን የምናገናኝበት ኮንጃክሽን ነው። so it connects to opposing ideas ያመገናኘልን አይዲያ ሾዊንግ ፎር ዲፍረንስ ካልን ኦፖዚት ነው ማለት ነው። ያ ግን ዊዝ አ ሲንግል ሴንተንስስ ነው አክት የሚደረገው የአንድ ሴንቴንስ ላይ ነው። በት እንደ ኮንጃክሽኑ ነው የሚያገለግለው። ፎርሙ ምን ይመስላል ካልን በኮማ ነው የሚለየው። ከበት በፊት በኮማ ይለያል። ከዛ በት እንልና ሰንተንሱን እንቀጥላለን። ያ ሰንተንስ ኖርማል ሲንግል ሰንተንስ ሲሆንና ሰብጀክት ፕላስ ቨርብ ብሎ ይቀጥላል ማለት ነው። ሶ መጀመሪያ ሰብጀክት ፕላስ ቨርብ ነበር። ከዛም ደግሞ ሰብጀክት ፕላስ ቨርብ ብሎ ኮምፕሊመንት ያሟላል ኖርማል ሰንተንስ ይሆናል። ነገር ግን ያ ሰንተንስ የመጀመሪያውን ሀሳብ ምንም ማለት የለበትም፣ ሌላ የተለየ መሆን የለበትም። በአይዲያ ደረጃ የተቃረነ ሊሆን ይችላል እንጂ ሌላ ሴንቴንስ መሆን የለበትም። ሀሳቡ በአንድ ዙሪያ ላይ ነው። ኦፖዝ የሚያደርገውም ኦፖዝ ያደረግን ካልን እኮ በነበረው ሀሳብ ላይ ነው። ኦፖዚንግ እነሱ ምንለየው ልክ እንደዛ። ለምሳሌ አሳን ኤግዛምፕል ሂ ኢዝ ስሞል ይለናል እዚህ ጋር። ሂ ኢዝ ስሞል እሱ በጣም ትንሽ ነው። ኦኬ በት ሂ ኢዝ ቬሪ ስትሮንግ በጣም ትንሽ ነው ካልን ኤክስፔክት የምናደርገው ነገር ስትሮንግ እንዳልሆነና ዊክነስ ነው የሚታይበት ብለን የምናስበው። ነገር ግን ሀን ኤክስፔክትድ የሆነ አይዲያ እናመጣና ኢትስ ቬሪ ስትሮንግ በጣም ጠንካራ ነው። በጣም ትንሽ ነው ግን በጣም ጠንካራ ነው። ሶ ሂ ሴንተንስስ ስለ ልጁ ድክመትና ጥንካሬ ነው የሚያወራ እንጂ እሱ በጣም ደካማ ነው ብለን እሷ ግን እንደዚህ ናት አላልንም። ሶ በአንድ ሀሳብ ዙሪያ ነው የሚሄደው ማለት። ሲንግል ሰንተንስስ የምንለው ለዛ ነው። ሲንግል ቨርብ ነው ያለው። ያ ቨርብ ምንድነው? ኤክስፕረስ የሚያደርገው ዊክነስን ነው። ስትሮንግ የሚሆን ዊክ ሁለት ቨርብ ስለተጠቀምነ ሁለት ነው ብለን መውሰድ የለብንም። ዘን በት በዋናነት የምንጠቀመው ሞስት ኮመን የተለመደ ዳይሬክት ኮንጃክሽን ነው ለኮንትራስት ማለት ነው። እናም ሾርተስት የሆኑ ወርዶችን ወይም ሰንተንሶችን የምናገናኝበት ኦንሊ ሲንግል ሰንተንስስ ላይ አክት የሚያደርግ ፋንቦይስ ላይ የሚካተት ኮኦርዲኔቲቭ ኮንጃክሽን ነው ማለት ነው። ሌላኛው ደግሞ ሃዌቨር ነው። ሃዌቨር ትንሽ ረዘም ይላል። ሃዌቨር ምንድነው?
ኮንጃክቲቭ አድቨርብስ የምንላቸው ኮንጃክሽኖች ውስጥ ነው የሚመደቡ። እንደ ኔቨርዝለስ፣ እንደ ዴርፎር፣ እንደ ፈርደርሞር አይነት እነዚህ ላይ ነው የሚመደበው። እና ሀዌቨር የበት ሞር ፎርማል ትራንዚሽናል ወርድ ሲሆን በት ነው። ሶ ሀዌቨር ነው ማለት ነው። ስለዛ ከሀዌቨር ይልቅ በት ሲምፕለስ ወይ ነው። ከበት በተጨማሪ ደግሞ ሀዌቨር ሞር ፎርማል ትራንዚሽን ይሆናል። አብዛኛውን ጊዜ ቮካብላሪ ወይም ግራማቲካል ወርድ ላይ ስንመጣ ከበት ይልቅ ሀዌቨርን ነው የምንጠቀም። ሀዌቨርን ስንጠቀም ሞር ክላሪቲ ሆነዋል። ኮሲቭነስ ኮሲቭ ዲቫይሱ በስነ ስርዓት ስለተያያዘ ያ ፓራግራፍ ኮሄረንት ይሆናል ማለት ነው። ሶ ኢት ኦፍን ስታርትስ ኒው ሰንተንስስ። ሀዌቨር ካልን የግድ እንደ በት ሲንግል ሰንተንስስ ላይ ነው ፎከስ ማድረግ ያለበት ማለት አንችልም። ሶ ኒው ሰንተንስስ ሊጀምር ይችላል። ያኔ በሚጀምርበት ጊዜ ዳት ኢንሰርትድ አፍተር ሰሚኮለን ኦር ፉል ስቶፕ። አብዛኛውን ጊዜ ሰሚኮለን ነው፣ ግን ደግሞ ከሚ ፉል ስቶፕ ሊሆን ይችላል። ያ ማለት ጀነራሊ እዚህ ጋር መያዝ አለባችሁ። በት ካልን ኮማ ብለን በት ነበር ያለው። ነገር ግን ሀዌቨር ካልን ግን ሰሚኮለን ወይም ደግሞ ፉል ስቶፕ ካደረግን በኋላ ነው ሀዌቨር የምንለው። ዘን መጨረሻ ላይ ግን ልክ እንደዚህ አድርገን ኮለን አድርገን ሀዌቨር ካልን በኋላ ኮማ ነው የምናደርገው። ይሄ ኤክስፔክትድ የሆነ አይዲያ ነው። የግድ ሰሚ ኮለን ካለ ኮለን መኖር አለበት ከሀዌቨር በኋላ ማለት ነው። ነገር ግን አንዳንድ ጊዜ ፉል ስቶፕ ብቻ ሆኖ ሀዌቨር ይሆንና ኮማ የማይሆንበት አጋጣሚ ሊኖር ይችላል። ኢትስ ኦፕሽናል። ብቻ ግን ማወቅ ያለብን ከሀዌቨር በፊት ሀሳቡ ማለቅ አለበት፣ መቋጨት አለበት በሆነ ፓንክቹዌሽን ማርክ ዳሪዝ ኤደር ፉል ስቶፕ ኦር ሰሚኮለን ማለት ነው። ስለዛ ሀዌቨር አዲስ ሰንተንስስ ነው የሚጀምረው፣ ሌላ ሀሳብ ነው የሚጀምረው ማለት ነው። ለምሳሌ the experiment was well designed as I was saying እንዳልኳችሁ በምን መለየት አለበት? በሰሚኮለን መለየት አለበት። then however there's comma የግድ ሰሚኮለን ካለ ሁሌም ኮማ መኖር አለበት። ከዛ the results were inconclusive ኦኬ። ኤክስፐሪመንቱ በጣም ዌል ዲዛይንድ የሆነ በጣም ባሪፍ ሁኔታ ነው ኤክስፐሪመንቱን ያጠናቀቅ ነው። ነገር ግን ውጤቱ ይሁንም እንጂ ነው ኦኬ። ይሁንም እንጂ the results were inconclusive ኮንክሉሲቭ የሆነ አይደለም ሪዛልታችን። ሶ ኤክስፐሪመንቱ ዌል ዴቨሎፕ ዌል ዲዛይን አድርገን የሰራ ነው ቢሆንም ሪዛልቱ ግን ኮንክሉሲቭ የሆነ አይደለም። ሶ ግን ብለን እዚህ ጋር ሳጥረን የምንለየው ነገር አይደለም። ሀዌቨር ነው የተጠቀምን ይሁንም እንጂ ነው። ሰፋ ያለ ሀሳብ ነው የሚይዘው ማለት ነው። ስለዛ ሀዌቨር ካልን ሰፋ ያለ ሀሳብ ይይዝልናል። the experiment was well designed የሚለው በራሱ አንድ ሰንተንስስ ነው፣ ግን የሆነ ነገር ያስፈልጋል፣ የሆነ ሰንተንስ ያስፈልጋል። ያ ማለት አሁን the experiment was well designed አልነበረም ምንለው አሁን የሆነ አይዲያ ሊመጣ ሊከተለው ይፈልጋል ኦኬ። ብቻ ግን አሁን ብቻውን ብናስቀምጠው ችግር የለውም ያሟላ ነው። the experiment የሚለው ሰብጀክቱ was አለ well designed የሆነ ነገር ኦብጀክቲቭ ተቀምጦልናል። ግን ደግሞ ሞር ሌላ ነገር ቢጨመረው ኮሄረንት ይሆናል ነው ዋናው ሀሳቡ ማለት ነው። so the results were inconclusive የሚለው ግን ዲፔንድ ይሆናል። ለምን? ምክንያቱም ውጤቱ ኮንክሉሲቭ አይደለም። የምን ውጤት ምን የሚለው ነገር ይፈጠራል። ከኋላ ጥያቄ አለ። the experiment was well designed የምኑ ኤክስፐሪመንት የሚለው ጥያቄ ይመጣል። ሶ ሞር በሀዌቨር በኮሲቭ ዲቫይስ ኮኔክት ቢሆን ግን ፓራግራፉ ሰንተንስሱ ክሎዙ ኮሄረንት ይሆናል። ክላሪቲ ያለው ግልጽ የሆነ ሀሳብ ያለው ሊሆን ይችላል ማለት ነው። ሶ ሀዌቨርን ስንጠቀም የምንጠቀምበትን ፕሌስ እንዴት እንደሆነ እያንዳንዱ ማወቅ አለባችሁ። ኦኬ ኢን አዲሽን ቱ ዛት የት የምንለው ነገር አለ። የት የምንለው እንደ በት ነው። በቃ አገልግሎቱ እንደ በት ነው። ብቻ ግን የት ካልን ሞር ስትሮንግ ይሆናል። በጣም የተቃረነ ነገር ነው እዚህ ጋር የሚታይበት። ሶ ዳት ኢዝ ሲሚላር ቱ በት ኦኬ። ሲሚላር ቱ እዚህ ጋር ማስታወስ አለባችሁ። ሲሚላር ቱ ምን ብያችሁ ነበር? ሲሚላር ቱ ልክ እንደ ላይክ ነው አገልግሎቱ። ግን ሲሚላር ቱ ካልን ሞር ስፔሲፊካሊ እናመጣውና ኦልሞስት ኢኳል ወይም ደ ሴም አይደለም፣ ብቻ ግን በሆነ ኳሊቲ በሆነ ነገር ሞር ደ ሴም የሚሆን ነገር አላቸው። ሲሚላር ቱ ስንል ሞር ፎርማል የሆነ ኤክስፕሬሽን ነው። ነገር ግን ላይክ ካልን that is non formal that's compared to similar to ማለት ነው። ግን አጠቃቅማቸው አገባባቸው ተመሳሳይ ነው ኦኬ። የት የምንለው ግን እዚህ ጋር
በት ጋር ነው ተመሳሳይ የሚሆነው። ሶ ያንን ለማያዝ ሲሚላር ቱ በት ማለት አለብን። በዛውም ሲሚላር ቱን አገልግሎት ማወቅ ስላለባችሁ ማለት ነው። ሶ በት ኦፍን ኢምፕላይስ አሁንም ደግሞ በተመሳሳይ ደረጃ በትን ለመግለጽ በት እያለን ነው እዚህ ጋር similar to bet እያለ ነው። often implies a stronger element of surprise of contradiction በተመሳሳይ አይዲያ ላይ ነው በትን ያገናኘልን። ሶ አሁን በትን ለማየት አይደለም ዋናው ሀሳባችን የት ነው አይደለ? ሶ በየት ዙሪያ ሲሚላርቱን በትን ተረዳን ዘን የት ከበት ጋር ተመሳሳይነት እንዳለው ነው ሲሚላርቱ እዚህ ጋር ማገልገል ያለው ተግባሩ ማለት ነው። ሶ that implies a stronger element of surprise of contradiction that means stronger than በት ማለት ነው። ለምሳሌ she practiced for months ለወራት ፕራክቲስ አድርገን ነበር። yet like that of bet መለየት ያለበት with the comma bet also comma yet okay እንደዛ አድርገን ነው የምናስቀምጠው። ግን ደግሞ አሁን የሆነ አይዲያ ሊኖር ይችላል የትና በት እንድናስገባ የሚገፋፋን ነገር ሶ yet she still felt nervous ይህ በጣም ትልቅ ነገር ነው። በጣም ትልቅ ስሜታዊ የሚያደርግ ነገር ነው። ያ ማለት በጣም ኮንትራሪ ያደረገው ሰው በጣም ለብዙ ወራት ፕራክቲስ አድርጋለች። ነገር ግን እስካሁን ድረስ ዳሪስ ፌልት ነርቪየስ ናች በጣም ስሜታዊ ናት ምናምን በቃ ፌልት ሆናለች ወድቃለች የሚለውን አይነት ነገር ነው የሚያሳየን። ሰው የት ሞር ኮንትራዲክት ያደርገዋል ከበት ይልቅ እንጂ አገባቡ ተመሳሳይ ነው። ቢዮንድ ዛት ኢን ኮንትራስትም ደግሞ ኮንትራዲክሽን ወይም ደግሞ ሾዊንግ ዲፍረንስን ልዩነትን ነው የሚገልጽልን። ኢን ኮንትራስት ማለት በዋናነት የሚያገለግለው that is a strong and a formal tradition that highlights a direct opposition between two ideas often in separate sentences ምንም እንኳን በተለያየ ሴንቴንስስ በሰፓሬት በሆነ sentences ቢቀመጥም ያን አይዲያ ሃይላይቱን ነው የሚነግረን within direct ኦፖዚሽን ነው ሲሚላሪቲ አይደለም። ኢን ኮምፓሪዥን ቱ ምን ብያቸዋለሁ ሃይላይት የሚነግረን ሲሚላሪቲውን ነው አብዛኛውን ጊዜ ሲሚላሪቲውን። ነገር ግን ኢን ኮንትራስት ቱ አንልም ኢን ኮንትራስት ነው እዚህ ጋር። ኢን ኮንትራስት ካለ ግን የሁለት ተቃራኒ ሀሳቦችን ሃይላይት ዳይሬክት ኦፖዚሽናቸውን ይነግረናል። ሞር ደግሞ ፎርማል የሆነ ወይ ነው ከነ የት በት ከሌሎችም ማለት ነው ይልቅ ይሄ ፎርማል ትራዲሽን የሆነ ስትሮንግ የሆነ አይዲያን ኤክስፕረስ የሚያደርግልን ነው። ለምሳሌ ኖን የሆነ ነው ባይዘይ the north of the country is cold የሰሜኑ የሀገራችን ክፍል በጣም ቀዝቃዛ ነው። and mountainous ተራራማም ነው። yes in contrast to that or in contrast ከማ አጠቃቅሙን ተመልከቱ like that of however optional first use a full stop and then a comma that is optional but in case of in contrast that is mandatory when the first is full stop the second one is comma that is mandatory when to use in contrast conjunction. yes so in contrast the south is hot and flat የደቡቡ ክፍል ግን በጣም ሞቃትና ፍላት ጠፍጣፋማ ዝቅተኛ ቦታ ነው ማለት ነው። ያ ማለት ኢንዲኬት የሚያደርግልን ምን ነው ፎርማል የሆነ ወይ ነው። አንደኛ የምንጠቀምበት ጊዜ ኢን ኮንትራስት ስንል ፎርማል የሆነ ወይ ነው። ሁለተኛ ሰፓሬት የሆነ ሰንተንስስ ነው። የኖርዙ ክፍል ቀዝቃዛ ነው፣ የደቡቡ ክፍል ሞቃታማ ነው። ኦኬ በተመሳሳይ ሰንተንስስ ሊሆን የሚችለው ለምሳሌ በት ነው። በት ተመሳሳይ አይዲያ መሆን አለበት። ያ ማለት he is a student also a teacher ልንለው እንችላለን የሆነ ነገር ማለት ነው። ሶ እንደዛ ከሆነ በተመሳሳይ አይዲያ ነው። ነገር ኮንትራዲክት ስናደርገው ለምሳሌ he is a student ብለን ኦፖዝ ልናደርገው እንችላለን። ልክ እንደዛ ሁሉ ኢን ኮንትራስትን ስንጠቀም ሁለት የተለያየ አይዲያ ነው እዚህ ጋር የሚመጣው። the north of the country is cold and mountainous in contrast the south is hard and flat. okay the other concept for today there is though, although and even though there is those comparative words እነዚህ ተወዳዳሪ የሆኑ ወርዶች ናቸው። ማለት ሁሉ የሚያገለግሉት ኮንትራዲክሽን ወይም ደግሞ ዲፍረንስን ለመግለጽ ነው። ነገር ግን አገባባቸው የሚለያይበት ታይም አለ። ኦልሞስት the same ናቸው ባይዘው ግን let's see so እነዚህ subordinating conjunction እንላቸዋለን። though, although, even though የምንላቸውን not all these even if የምንላቸው ብዙ አይነት ወርዶች አሉ ባይዘው so እነዚህ የሚጠቅሙን እንዴት ነው ዲፔንዳንት ክሎዙን ኢንትሮዲዩስ ለማድረግ ነው።
ሶ የሚያገለግሉንም ዲፔንደንት ክሎዙን ከኢንዲፔንደንት ክሎዙ እንድንለይ ወይም ደግሞ ዲፔንደንት እና ኢንዲፔንደንት ክሎዙን ኮኔክት አድርገን ኮረንት የሆነ አይዲያ እንዲመጣልን የሚያደርጉ ኮንጃክሽኖች ናቸው። ሶ ዳት ሪፕሬዘንትስ ኤ ኮንሴሽን ኦር አን ኤክስፔክትድ ፋክት ነው የሚያመጡት። ምክንያቱም ኮንትራዲክሽን ናቸው፣ ኦፖዚት የሆነ አይዲያ ነው የሚያመጡት። ልክ እንደዛ ማለት ነው። ሶ የምንጠቀመው ፎርም ላይክ ዛት ኦፍ እንደ ሌሎች እንደ ሃውቨር በት የት እንደምንላቸው ሁሉ የምንጠቀማቸው ዞ አልዞ ኢቭን ዞ መጀመሪያ ላይ ከመጡ when it comes at the first of the sentences ከመጀመሪያ ከሰንተንሱ መጀመሪያ ከመጡ subject plus verb ከነሱ ቀጥሎ ማለት ነው። either ዞ ኦልዞ ወይም ኢቭን ዞ ሊሆን ይችላል። then subject አለ well defined የሆነ subject ማለት ነው። noun phrase ወይም ሌላ አይነት ነገር አይደለም። ከዛ verb then object አለ። በቃ ኮምፕሊት የሆነ ሴንተንስ ተመሰረተ። ይህ ሴንተንስ ከተመሰረተ በኋላ ዊዝን ኮማ ይለይና አሁንም ኮምፕሊት የሆነ ሴንተንስ ፎርም ይደረጋል። ሰብጀክት ያለው ቨርብ ያለው ኦብጀክት ያለው ወይም ኮምፕሊመንት ያለው ሴንተንስ ፎርም ይደረጋል። ከዛ ኖርማሊ ዞ ኦልዞ እና ኢቭን ዞ አንዱ ስራቸው ይሆናል ማለት ነው። ነገር ግን አደ ሚድል ከመጡ ግን ኮማው ይጠፋና ሰብጀክት ፕላስ ቨርብ ኦብጀክት ይሆንና ከዛ ኮማ ከጠፋ በኋላ ዳት ሪፕሌስ ዊዝን ዲስ ኮንጃክሽን ዞ ኦልዶ ኤንድ ኢቭን ዞ ማለት ነው። ከዛ መጨረሻ ላይ ደግሞ አሁንም የዞ ኤክሴፕሽናል የሆነ ኬዝ አለ። ሲ when we see ዞን በምንመለከትበት ጊዜ it is very common and can be used to either start middle or end በተለያየ ኮንዲሽን ልንጠቀመው እንችላለን። ከሰንተንሱ መጀመሪያ ላይ though it was raining we went for a walk ምንድነው የሚለን? ዝናብ ቢሆንም እንኳን ነው ያኔ ዝናብ ነበር ባይዞይ ኦኬ ሶ ያኔ ዝናብ እየዘነበ ቢሆንም እንኳን we went for a walk ኦኬ ለመጓዝ ግን ፈልጌ ነበር። ዝናብ እየዘነበ ነበር ይሁንም እንጂ ነው። ኦኬ መጓዝ ግን ፈልጌ ነበር ነው የሚለው ዞ መጀመሪያ ላይ ሲገባ ተመሳሳይ የሆነ ኮንሰፕት ነው ያለው። እዚህ ጋር it was raining so we went for a walk ብንለው it was raining we went for a walk so ብንለው ተመሳሳይ የሆነ አይዲያ ነው። but we can express with the different sentences. let's see we went for a walk so it was raining like that of this ማለት ነው። ስናገላብጠው ልክ እንደዛ አይነት አይዲያ ነው ያለው። ነገር ግን ስፔሻሊ ዞ ከሌሎች ከዞ ከኦልዞ እና ከኢቭን ዞ ስፔሲፊካሊ አን ኤክሴፕሽናል ኬዝ አለው። ያ ኤክሴፕሽናል ኬዝ በአንደኛውም አይነት ኮንጃክሽን የማይገባበት ነው። ኤክሴፕሽናል አንዳንዴ ዊዝ ኦፕሽናል ኬዝ ሃውቨር አለ። ሃውቨር አንዳንዴ ሊገባ ይችላል፣ አዛ ውጭ ግን አይገባም። ሶ ለምሳሌ it was a tough match okay it was a tough match we played well እዚህ ጋር ደግሞ አገባቡ ማወቅ አለባችሁ። ዞ መጨረሻ ላይ በሚገባበት ጊዜ አገባቡም ይለያያል። መጀመሪያው ሴንተንስስ it was a tough match ኦኬ ስለዛ በፉል ስቶፕ መለየት አለበት፣ ምክንያቱም ኮምፕሊት የሆነ ሴንተንስስ ነው። ዘን ዞ የሚያስከትለው ሴንቴንስስ we played well በጥሩ ሁኔታ ስንጫወት ነበር። this is one sentences so ይህን ሴንተንስስ በኮማ እንለየውና ዞን ካስገባን በኋላ መጨረሻ ፉል ስቶፕ አድርገን ሴንተንሱን እንቋጨዋለን ማለት ነው። ስለዛ ዞ ስፔሲፊካሊ ከሌሎች ኮንጃክሽኖች መጨረሻ ላይ ይገባል። ልክ እንደዛ አይነት ኮንዲሽን ካገኘን ዞን እናስገባለን ማለት ነው። the next one is also ሌላኛ ኦልዞ ነው። ኦልዞ እኮ ተመሳሳይ ነው፣ ሚኒንጉ ከዞ ጋር ያለው ሪሌሽንሺፕ ተመሳሳይ ነው። ነገር ግን ዞ ስፔሲፊካሊና ኤክሴፕሽናሊ መጨረሻ ላይ ሊገባ ስለሚችል ብቻ ለይት አደረገው። so slightly more formal and usually start the clause not only the clause starts and the middle ሊሆን ይችላል። አብዛኛውን ጊዜ ግን ስታርት ላይ ነው የሚገባው። ሶ ብዙም ፎርማል አይደለም። ፎርማል ሞር ፎርማል የሚሆነው ኦልዞ ነው። ነገር ግን ኦልዞ ፎርማል ሲሆን ዞ ፎርማል ሲሆን ስፖክን እንግሊሽ ላይ ነው አብዛኛው ጊዜ አት ዘ ኢንድ የሚገኘው እንጂ ፎርማል ነው። ሶ ሃን ዩዥዋል ዩዜጅ አት ዘ ኢንድ መጨረሻ ላይ ጭራሽ አልተለመደም። ኦኬ ሶ ኦልዞ it was expensive we bought it ምንም እንኳ ውድ ሳለ ነው የሚለው፣ በፊት ውድ ነበር። ኦኬ ሶ
ግን ገዝቻለሁ ነው ገዝቼው ነበር ነው የሚለው there is a past action okay እንዲሁም it was expensive although we bought it ያ ማለት although መካከል ላይ ስናገባው ምንም አይነት የትርጉም ለውጥ የለም ብቻ ግን አገባቡ ልዩነት ይኖረዋል መጀመሪያ ላይ although at the first comes ከሆነ ኮማ ሰፓሬት ያደርገዋል ዲፔንደንት እና ኢንዲፔንደንት የሆነውን ክሎዝ ነገር ግን although መካከል ላይ ከሆነ ምንም አይነት ኮማ አይኖርም ኮማው ይልቅንስ በalthough ምን ይሆናል ማለት ነው ሪፕሌስ ይሆናል ሌላኛው ደግሞ even though ነው even though ደግሞ ከሌሎች የሚለይበት መንገድ ምንድነው ከalthough እና ከzo more strongest የሆነ contradiction የሚሰጠው so adds the strongest emphasis on the surprise or the contradiction ያልጠበቅነው unexpected የሆነ አይዲያ ነው የሚሰጠን ብለናል አይደለ difference showing difference ወይም ደግሞ contradiction ስለዛ በጣም ሰርፕራይዝ የሆነ strongest emphasis ያለውን አይዲያ ነው የሚያመጣ even though so ለምሳሌ even though he was exhausted he finished the race even though she was danger ብትጎዳም የቁስለኛ አደጋ ቢደርስባትም ወይም ደግሞ ቁስለኛ ብትሆንም she finished what her exam ኤግዛሟን ጨርሳለች ተፈትናለች ማለት እንችላለን ምንም አይነት አደጋ ቢደርስባትም ማለት ነው ሶ ኢቭን ዞ በጣም አስገራሚ አስደናቂ የሆነ ሰርፕራይዝ የሆነ አይዲያ ነው የሚያመጣልን እንደዚህ ይሆናል ብለን አንጠብቀው ነበር ግን ይሆናል ኦኬ that is strongest የሆነ way ነው ያለው ኢቭን ዞ ላይ like that of other contradiction but this is the strongest way yes strongest not only these contrasting conjunctions contrasting conjunctions የምንላቸው ወይም ደግሞ ዲፈረንስ ሾው የሚያደርጉልን ኮንጃክሽኖች እነዚህ ብቻ አይደሉም beyond that have in spite of and despite እና in spite of አለ ማለት ነው so እነዚህ in spite of እና despite of የምንላቸው ከalthough ከzo እና ከeven though የሚለዩት that followed ምን ያስከትላሉ noun ወይም ደግሞ gerund ይሆናል gerund ማለት the ing form of a verb ማለት ነው or either that is a pronoun ሊሆን ይችላል ያ ኢንዲኬት የሚያደርግልን ምንድነው in spite of ወይም ደግሞ despite የሚል ወርድ ካለ ከነዛ ወርዶች ቀጥሎ የሚመጣው ነገር ወይ noun phrase መሆን አለበት noun phrase ማለት ለምሳሌ his laziness his carefulness እንደዛ አይነት ነገር ወርዶች ማለት ነው gerund ደግሞ ing form of a verb እንዳልኳችሁ ወይም ደግሞ pronoun ሊሆን ይችላል ነገር ግን despite of አይባልም remember that in spite of እንጂ despite of አይባልም so አገባባቸው ምን የሚለያያቸው ነገር የለም for example they never made much money so in spite of their success why that is in spite of why not although so even though because their success የሚለው ምንድነው ኢንዲኬት የሚያደርግልን noun phrase ነው ስለዛ in spite of ወይም despite የሚገባበት ቦታ ላይ although even though መግባት አይችልም በጭራሽ ማለት ነው ሶ ግራማቲካሊ ኮሬክት የሆነውን ወርድ ነው ማስገባት ያለብን ከዛስ እንዲገባ የሚከለክለው ማይከለክለው የሚለው ነገር በደንብ ማወቅ አለብን so in spite of the pain in his leg he completed the marathon okay እዚህ ጋር የምትይዙት ነገር in spite of the pain in his leg የሚለው in spite of the pain የሚለው በራሱ noun phrase ነው in his leg okay like that of this በin spite of እና በdespite መካከል ያለው ልዩነት ምንም የለም ልዩነት የላቸው so ቦታውን እየቀያየር መጠቀም እንችላለን the other example despite having a headache I had a great birthday ምንም እንኳን ራስ ምታት ቢኖርብኝም what is that በደማቅ ሁኔታ ነው ልደቴን ያከበርኩት ነው የሚለው so despite having a headache I had a great birthday having የሚለውን ምን ማድረግ እንችላለን in spite of having a headache ማለት እንችላለን so the train was cancelled in spite of እዚህ ጋር ደግሞ in spite of the fact that ለማለት ነው by the way in spite of ከሚለው ወይም ደግሞ despite ከሚለው the fact that የሚል ከተጨመረበት the fact that የሚል ማለት ነው the fact ብቻ ቢሆን that ብቻ ቢሆን not more appropriate word አይሆንም ስለዛ
ኢን ስፓይት ኦፍ ዘ ፋክት ዛት ኦር ዲስፓይት ዘ ፋክት ዛት ነው። ኦፍ እዚህ ጋር ያስፈልግም ዲስፓይት ከሆነ ማለት ነው። ስለዛ ይሄ ከሆነ ልክ እንደ ዞ እንደ አልዞ እንደ ኢቭን ዞ ነው አገልግሎታቸው። ኤክሴፕሽናሊ ግን ዞ መጨረሻ ላይ የሚገኘውን ኤም አያሟላ። So it is common to use in spite of and despite with the expression of the fact that followed by a subject and a verb. That means the same as within, though, even though, and also. ለምሳሌ in spite of the fact that he worked very hard. So በኮማ እንለየዋለን። ላይክ የዞን የኢቭን ዞን ስትራክቸር ነው የምንይዘው። ባይ ዘ ወይ ኢን ስፓይት ኦፍ የሚሆን ዲስፓይት በኮማ ነው የሚለየው። ላይክ እንደ ዞ እንደ ኢቭን ዞ ማለት ነው። ሶ በኮማ እንለያለን። ከዛ መጨረሻ ላይ ልክ የዞን የኢቭን ዞን እና የኦል ዞን ስትራክቸር ይዞ ሰብጀክት ኦብጀክት ቨርብ ኖሮት የተሟላ ሰንተንስስ ይፈጥራል። ሶ በሁለት ሴንተንሶች ፎርምድ ኒው ሰንተንስስ አዲስ ሴንተንስስ ይፈጠራል። ምክንያቱም እንደዚህ ኢንትሮዲዩስ የሚያደርጉት ዲፔንደንት እና ኢንዲፔንደንት ክሎዝን ኮኔክት ማድረግ ስለሆነ ማለት ነው። ስለዚህ እዚህ ጋር ፎከስ የምታደርጉት ነገር ዲስፓይት ኦፍ ዲስፓይት እና ኢንስፓይት ኦፍ ካልን ናውንን ያ ማለት ናውን ፍሬዝ ጀረንድ ሊያስከትሉ የሚችሉ ናቸው። ዘ ፋክት ዛት ከተጨመረበት ላይክ ዛት ኦፍ እንደ ዞ ኢቭን ዞ ኦል ዞ ስትራክቸር ይኖራቸዋል። ሪመምበር ዛት ዞ ኤክሴፕሽናል ኬዝ አት ዘ ኢንድ ይመጣል። ይሄን ማወቅ አለባችሁ ማለት ነው።